ሴቶች እስኪ ዛሬ ስለ ራሳችን እንወያይ። እታች ወይም ደግሞ ማህፀን አካባቢ የምትሰሯቸው ስህተቶች ምንድን ናቸው? እንግዲህ ያው ሳታውቁ ሊሆን ይችላል። የተለያዩ ነገሮች በመራቢያ አካል አካባቢ እንዲሁም ደግሞ በማህፀን ጫፍ ወይም ደግሞ ቨጃይና የምንለው አካባቢ ምን ምን ስህተቶች ናቸው የምትሰሯቸው? ብዙዎቻችሁ እነዚህ ስህተቶች ትሰራላችሁ፣ ነገር ግን ምን ማድረግ እንዳለባችሁ ወይም ደግሞ የቨጃይና ወይም የማህፀን ጤና አጠባበቅን አታውቁም። ሰላም፣ እንዴት ናችሁ? ሰላም ነው አለው። እግዚአብሔር ይመስገን። ዶክተር ሳራ ዮሐንስ እባላለሁ፣ ፋሚሊ ዶክተር። ዛሬ እንግዲህ የምንወያየው ስለ ማህፀን አካባቢ ያለ ጤና ነው። እንግዲህ ሴቶች እኛን በሚመለከት ነው ማለት ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ከታች ሰብስክራይብ በማድረግ እና የደውል ምልክት መጫን እንዳትረሱ። አብራችሁን ቆዩ። ይሄ ቪዲዮ እጅግ በጣም ጠቃሚ ነው ብዬ ስላሰብኩ ነው ለመስራት የተነሳሳሁት እና እንግዲህ ሴቶች ወንዶችም ልትሆኑ ይችላላችሁ የምታዩት ለሴት እህቶቻችሁ ላኩላቸው። እንግዲህ ለሌሎች ሰዎች እንዲዳረስ ሼር በማድረግ ትተባበሩኛላችሁ ማለት ነው። የመጀመሪያው ስህተት ምንድን ነው ሴቶች የምትሰሯቸው የሚለውን ስናይ፣ አንደኛ ነገር ማህፀን አካባቢ ወይም የመራቢያ አካል አካባቢ ፀጉር አለ አይደለ? ሙሉ በሙሉ ፀጉሩን ሼቭ ማድረግ። ለምንድን ነው እንግዲህ ሁሉ ነገር በተፈጥሮ ነው አይደለ? ተፈጥሮ ፈጣሪ ሲፈጥረን አካላችን ላይ ያሉት ነገሮች እንዳለ በምክንያት ነው። እንግዲህ ያም ፀጉር እዛ መራቢያ አካባቢ ያለው ፀጉር በምክንያት ነው የተቀመጠው። የራሱ ጥቅም አለው። ከተለያዩ ጉዳቶች፣ ኢንፌክሽኖች ይከላከላል። ያንን አካባቢ ስስ ቆዳ ስላለው ማለት ነው። ስለዚህ ሙሉ በሙሉ ሼቭ መደረግ አስፈላጊ አይደለም፣ ትክክል አይደለም። ምንድነው የሚመከረው? ፀጉሩን ሙሉ በሙሉ ከማጥፋት ይልቅ መቀነስ ወይም ደግሞ መከርከም ማለት ነው። ብዙ ጊዜ በምላጭ ሳይሆን ወይ በመቀስ ሊሆን ይችላል። እና ደግሞ ሼቪንግ ክሬሞችን አለመጠቀም። ምክንያቱም እዛ አካባቢ ያለው ቆዳ ስስ ስለሆነ ለተለያዩ ጉዳቶች ይዳረጋል። ለቁስለት ሊቆስል ይችላል። ይህን ቁስለት ደግሞ ባክቴሪያዎች እና ሌሎች ተዋሲያን ተራብተው ህመም ሊፈጥር ይችላል ማለት ነው። ሁለተኛ ነገር ምንድን ነው? ሴቶች ማህፀናችሁ ውስጥ ወደ ውስጥ ወይም ደግሞ ቨጃይና ውስጥ መታጠብ፣ በራሳችሁ ሆን ብላችሁ አስባችሁ ውስጥ ውሃ ብቻ ሊሆን ይችላል ወይ ደግሞ ከሳሙና ጋር ወይም ደግሞ ሌሎች ኬሚካሎች ጋር አንድ ላይ ወደ ውስጥ ማጠብ፣ እንደዛ ማድረግ የለባችሁ። እንደውም ጭራሽ ለማህፀን ኢንፌክሽን ነው የሚያጋልጠው ማለት ነው። ዳውቺንግ ይባላል። ዳውቺንግ ማድረግ የለባችሁም። ምንድነው? አሁንም እንግዲህ ተፈጥሮ ነው። እንግዲህ ፈጣሪ ሲፈጥረን ሁሉንም ነገር በምክንያት ነው ብያቸዋለሁ። ስለዚህ ማህፀን ወይም ቨጃይና የማህፀን መውጫው በራሱ እራሱን የሚያጸዳበት ቴክኒክ አለው፣ መንገድ አለው። ስለዚህ ኖርማሊ የቨጃይና ውስጥ ያለው አሲዲቲ አሲዲክ ነው፣ ፒኤቹ ማለት ነው አሲዲክ ነው። ይሄ ደግሞ ለተለያዩ በሽታ አምጪ ህዋሳን እንዳይራቡ ያደርጋል ማለት ነው። እነዚህ እንግዲህ ይህን አሲድ የሚያመነጫው ለኛ ጠቃሚ ተዋሲያኖች አሉ፣ ባክቴሪያዎች አሉ። እነሱ ናቸው። ላክቶባሲለስ ይባላል ባክቴሪያው። እሱ ነው ላክቲክ አሲድ አመንጭቶ አካባቢውን አሲዲክ ያደርጋል። በየጊዜው ደግሞ ማህፀን ውስጥ ወይም ደግሞ ቨጃይና ራሱን ያጸዳል ማለት ነው። ስለዚህ ወደ ውስጥ ገብታችሁ ማጽዳት አይጠበቅባችሁ። ባይሆን በውጭ በኩል ያለውን ዙሪያውን እንዲሁም ደግሞ ከፀጉር ካለበት የመራቢያ አካባቢ አጠቃላይ የውጭውን ፓርት ማጽዳት ትችላላችሁ። ለብ ባለ ውሃ ነው የሚመከረው። እስፔሻሊ ስስ ቆዳ ስለሆነ እዛ አካባቢ ያለው ለብ ባለ ውሃ መታጠብ ያስፈልጋል ማለት ነው። መጸዳጃ ቤት ከተጠቀማችሁ በኋላ ምን ማድረግ አለባችሁ? ስትጠርጉ መጀመሪያ ከፊት ወደ ኋላ ነው መሆን ያለበት። ምክንያቱም እንግዲህ አንጀት ውስጥ ያሉት ከሰገራ ጋር ያሉት ባክቴሪያዎች ከኋላ ወደፊት ካደረጋችሁ ማህፀን ውስጥ ገብተው ኢንፌክሽን ይፈጥራሉ። ስለዚህ ከፊት ወደ ኋላ ነው የምትጠርጉት። ከዛ በኋላ ደግሞ መጥረግ ብቻ በቂ አይደለም። እዚህ ጋር ማወቅ ያለባችሁ መታጠብ አለባችሁ። ለብ ባለ ውሃ መታጠብ ያስፈልጋል ማለት ነው። ሌላው ስህተት ምንድነው? እንግዲህ የተለያዩ ሽቶ ያላቸውን ወይም ሴንተድ የሆኑ ሳሙናዎችን፣ ኬሚካሎችን ማህፀን አካባቢ በየጊዜው መጠቀም። ዶዶራንት ሊሆን ይችላል፣ ኬሚካሎች ሊሆን ይችላሉ፣ ለማጽዳት ሊሆን ይችላል፣ ወይም ደግሞ ጠረኑን ለመቀየር ሊሆን ይችላል።
እንደዛ መታጠብ ከውሃ ጋር አንድ ላይ አይመከርም። ብዙ ጊዜ ለዛ አካባቢ ተብሎ የተሰሩ ለሴቶች መራቢያ አካባቢ ተብሎ የተሰሩ ሳሙናዎች አሉ፣ ሴንትድ ያልሆኑ ሽቶ የሌላቸው ማለት ነው። እነሱን መጠቀም ትችላላችሁ እንጂ ጠንከር ባለ ሳሙና ሽታ ያለው ቅድም እንደተናገርኳቸው የተለያዩ ኬሚካሎች፣ ዶደራንት፣ ሽቶ እዛ አካባቢ መቀባት አያስፈልግም። ከዛም ደግሞ ማህፀን መውጫ አካባቢ ወይም ቫጃይና ከታጠባችሁ በኋላ በማንኛውም ሰዓት ላይ ማድረቅ እንዳትረሱ። የምታደርቁበት ፎጣ ለእናንተ ብቻ የሆነ ሁል ጊዜ የምታጸዱት ወይም የቀያየራችሁ የምትጠቀሙት ነው ማለት ነው። እና በፔሪየድ ጊዜ ደግሞ ስትሆኑ ያው የወር አበባ በሚመጣበት ሰዓት ላይ ሞዴስ በየ4 ሰዓት ወይም በየ6 ሰዓት መቀየር ያስፈልጋል። ምክንያቱም እዛው ሲቆይ ኢንፌክሽን ይፈጥራል። ቶክሲክ ሾክ ሲንድሮም እንለዋለን ወይም ቴሲስ ይባላል። እና ደግሞ ያው ሽታም የመቀየር ሁኔታ ስላለ በየጊዜው መቀየር ያስፈልጋል ማለት ነው። ሌላው የምትሰሩ ስህተት ምንድን ነው? ከግንኙነት በኋላ አለመታጠብና አለመሽናት ነው። ብዙ ጊዜ ከግንኙነት በኋላ ያው እነዚህ ባክቴሪያዎች ወደ ላይ ሄደው ወደ ሽንት ቧንቧ ወይም ዩሬትራ ሄደው ኢንፌክሽን ሊያመጡ ይችላሉ። የሽንት ቧንቧ ኢንፌክሽን ሴቶች ላይ ኮመን ነው። ዩቲአይን ለመከላከል እንግዲህ መሽናት ተገቢ ነው ከግንኙነት በኋላ። እንዲሁም ደግሞ ራስን በደንብ ሃይድሬት ማድረግ ወይም ፈሳሽ መውሰድ ያስፈልጋል። ስለዚህ እናንተ ማወቅ ያለባችሁ ነገር ምንድን ነው? እናንተን የሚጠቅማችሁ ነገር ሴቶች፣ የመጀመሪያው ምንድን ነው እንግዲህ ሴፍ ሴክስ የምንለው ነው። አንድ ለአንድ መወሰድ ወይም ደግሞ ኮንዶም ወይም ደግሞ ሌሎች ባሪየር ሜተድ የምንላቸውን የመከላከያ መጠቀም ያስፈልጋል። ሴክሹዋል ሄልዝ የምንለው አለ። አንድ ለአንድ መወሰድ፣ መታቀብ ወይም ደግሞ መጠቀም የምንለው ማለት ነው። የተለያዩ ከኤችአይቪ ከሄፓታይተስ ከማህፀን የቫይረስ የኤችፒቪ ቫይረስ ኢንፌክሽን እና የማህፀን በር ጫፍ ካንሰር ለመከላከል እጅግ በጣም ትልቅ አስተዋጽኦ አለው። እንዲሁም የተለያዩ የማህፀን ኢንፌክሽኖች እሱን ተከትለው ስለሚመጡ ራሳችሁን መጠበቅ አለባችሁ ማለት ነው። ከዛ ደግሞ ሌላው ምንድነው የራሳችሁ የግላችሁን ነገር ሼር ማድረግ የለባችሁ። የራሳችሁ የውስጥ ሱሪ ሊሆን ይችላል፣ የተለያዩ ንጽህና መጠበቂያ ልብሶች፣ ፎጣዎች ሊሆኑ ይችላሉ። ለሌላ ሰው ማጋራት የለባችሁም። እንዲሁም ደግሞ መልበስ ያለባችሁ የውስጥ ሱሪ ከጥጥ የተሰራ አየር የሚያስገባ ቢሆን ይመከራል። በተደጋጋሚ ጊዜ ሁል ጊዜ ማንኛውም ጤናማ ሴት መታጠብ ያስፈልጋል። ማህፀን አካባቢ በቀን 2 3 ሊሆን ይችላል። ጥብቅ ያሉ የውስጥ ሱሪዎችን ወይም ደግሞ ታይት የሆኑ ልብሶችን አለመልበስ። ሌላው ማወቅ ያለባችሁ ነገር ምንድነው እንግዲህ ክትባት ነው። እንግዲህ ለሴቶች የተለያዩ ክትባቶች አሉ። እንግዲህ ራሳችሁን ከተለያዩ ህመሞች ለመጠበቅ የመጀመሪያ ክትባት ምንድነው? የማህፀን በር ጫፍ ካንሰር ክትባት ነው። ለልጃገረዶች ከ9 ዓመት ጀምሮ ያሉ እስከ 5 ዓመት ይሰጣል። ሌላው ነገር ምንድነው? የማህፀን ቅድመ ካንሰር የማህፀን በር ጫፍ ካንሰር ቅድመ ምርመራ ማድረግ ነው። ሰርቫይካል ካንሰር ስክሪኒንግ ማለት ነው። እድሜያችሁ ከ30 ዓመት በላይ የሆናችሁ ሴቶች በማንኛውም የጤና ተቋማት በመሄድ የመንግስት ጤና ጣቢያዎችና የመንግስት ተቋማት በነፃ ይሰጣል። ይሄ ቅድመ ምርመራ ማለት ነው። ግን ኤችአይቪ እና ሌሎች የበሽታ መከላከል አቅም መዳከም ያለባችሁ ሴቶች ግን በማንኛውም እድሜ ቅድመ ካንሰር ምርመራ ማድረግ ይኖርባቸዋል። ሌላው ማወቅ ያለባችሁ ከማረጫ እድሜ በኋላ የሚከሰት ማንኛውም ከማህፀን መድማት ጋር ተያይዞ የሚመጣ ችግር አሳሳቢ ሊሆን ስለሚችል ሄደው ምርመራ ማድረግ ይኖርባቸዋል። ነገር ግን ሆርሞናል ሪፕሌስመንት ቴራፒ ወይም ኤችአርቲ ወይም ሆርሞናል መድኃኒቶችን የሚጠቀሙ ከሆነ ግን መድማቱ ኖርማል ነው ማለት ነው። ሌላው ክትባት የሄፓታይተስ ቢ ቫይረስ ክትባት ነው። እንግዲህ የሄፓታይተስ ቢ ቫይረስ ልክ እንደ ኤችአይቪ በግንኙነት ጥንቃቄ ከጎደለው ግንኙነት ስለሚመጣ ተመርምራችሁ ነፃ ከሆናችሁ ቫይረሱ ከሌለ በደማችሁ ውስጥ ክትባቱን ማግኘት ይኖርባቸዋል። ሌላው ነገር ስፔሻሊ ያው ኮሜርሻል ሴክስ ወርከርስ ወይም ደግሞ ያው ሴተኛ አዳሪዎች ሴቶች እኛ ሀገር ላይ የሚሰጠው ፕሪፕ ወይም ፕሪ ኤክስፖዠር ፕሮፊላክሲስ የሚባል አለ። ያው በየ3 ወር በየ6 ወር እየሄዳችሁ ያው ጤና ተቋም ይሰጣችኋል አይደለ? እሱ አለ። ቅድመ ጥንቃቄ በሚለው እንግዲህ ለተጋላጭ ማህበረሰብ ስለሚሰጥ ነው ኤችአይቪ መከላከያ መድኃኒት። እሱን መውሰድ ትችላላችሁ ተጋላጭ የሆናችሁ ሴት። ሌላው ማድረግ ያለባችሁ ነገር ምንድን ነው? ሲጋራ አለማጨስ። ሲጋራ ማጨስ የማያመጣው የጤና እክል የለም። የማህፀን በር ጫፍ ካንሰር እንዲሁም የማህፀን መውጫ ወይም ቫጃይናል ካንሰርን ጨምሮ ብዙ የካንሰር ህመሞች እና ሌሎች ህመሞች ያመጣል። ስለዚህ ሲጋራን አለማጨስ ለማህፀናችሁ ትልቅ ጤና አለው። ሁለተኛ አልኮል ብትችሉ ባትጠጡ ይመከራል። ካልሆነ ግን ከመጠን በላይ አለመጠቀም። ራሳችሁን ሃይድሬት ማድረግ፣ ቅድም እንዳልኩት በቂ ፈሳሽ መውሰድ፣ እስፔሻሊ ፍራፍሬዎችን በየጊዜው መመገብ እጅግ በጣም ጥሩ ነው። ለቫጃይናል ሄልዝ ጥሩ ነው ተብሎ ይታሰባል። አጠቃላይ ሰውነት ኤክሰርሳይዝ በጣም ጥሩ ነው ለአጠቃላይ ጤና። ለማህፀን ደግሞ ከገል ኤክሰርሳይዝ የምንለው አለ። ከገል ኤክሰርሳይዝ ማለት በየጊዜው ስፔሻሊ የወለዱ እናቶች ማህፀናቸው በስቲች
ተደርጎ የወለዱ እናቶች ያው ማህፀን መውጫ ወይም ደግሞ ቫጃይና ያው ሼፑ ይቀየራል፣ ሊጎዳ ይችላል። ግን በጊዜ ሂደት ደግሞ ያው ይስተካከላል። ስለዚህ እሱን ለማፋጠን ጥሩ የሆነ የጡንቻዎቹን ያው ጤናማ እንዲሆኑ ለማድረግ ከገል ኤክሰርሳይዝ መስራት። ከገል ኤክሰርሳይዝ ማለት ልክ አሁን ሰገራ ወይም ሽንት ሲመጣባችሁ እንደምትቋጥሩት ያዝም እንደምታረጉት ያዝ ለቀቅ ማድረግ ማለት ነው። እሱ እጅግ በጣም ጥሩ ነው። ጡንቻዎቹን እዛ አካባቢ ያሉት ፔሪኒያል ኤሪያ ወይም የመራቢያ አካባቢ ያሉትን ጡንቻዎች እና ሊጋመንቶች ስሮች ያጠነክራል። ለመውለድ ያሰባችሁ ሴቶች ወይም ደግሞ እድሜያችሁ ከ15 እስከ 49 ዓመት የሆናችሁ ሴቶች እንግዲህ በእኛ ሀገር ውስጥ የነርቭ ዘንግ ክፍተት፣ የፅንስ ያፈጠር ችግር ወይም ኒውራል ቲዩብ ዲፌክት የተለመደ ነው። ስለዚህ ፎሊክ አሲድ በቀን 400 ማይክሮግራም ወይም 0.4 ሚሊግራም በቀን ብትወስዱ ይመከራል። ስፔሻሊ ልትጸንሱ 1 ወር በፊት ወይም 3 ወር ቀደም ብላችሁ እንግዲህ በቤተሰብ ካለ ወይም ደግሞ ከዚህ በፊት የነርቭ ዘንግ ክፍተት ያለው ልጅ ከወለዳችሁ 3 ወር ቀደም ብላችሁ 5 ሚሊግራም መሆን አለበት። በዚህ ጊዜ ሃይዶዝ መሆን አለበት። እንደዛ መጀመር አለባችሁ። እጅግ በጣም ጥሩ ነው። ኒውራል ቲዩብ ዲፌክትን ይከላከላል። ከማህፀን በር ጫፍ ካንሰር ቅድመ ምርመራን በተጨማሪ እና ክትባት በተጨማሪ ደግሞ የጡት ካንሰር እንግዲህ በሀገራችን ላይ በአንደኝነት ደረጃ ተቀምጧል ህልፈተ ህይወት በማምጣት። ስለዚህ የጡት ካንሰር ቅድመ ምርመራ ደግሞ ማድረግ ያለባችሁ ሴቶች ከ40 ዓመት ጀምሮ ያላችሁ ሴቶች በዚህ አጋጣሚ ጤና ተቋም በመሄድ ያው በማሞግራም ጡት ካንሰር ቼክአፕ ያስፈልጋል ጤናማ የሆኑ ሰዎች። ነገር ግን በቤተሰብ ካለ ከዛ እድሜ በፊት በማንኛውም ሰዓት ቅድመ ምርመራ ማድረግ ይኖርባቸዋል። ሌላው ነገር ምንድነው? ሰልፍ ብሬስት ኤግዛሚኔሽን ነው። እንግዲህ ራሳችሁን በራሳችሁ ጡታችሁን በወር አንዴ ቼክ ማድረግ ማለት ነው። የወር አበባ መጥቶ ከሄደ በኋላ በሚቀጥለው ሳምንት መስታወት ፊት ሆናችሁ ወይም ደግሞ አልጋ ላይ ተኝታችሁ ወይም ቁጭ ብላችሁ የሁለት ጡታችሁ በመመልከት እኩልነታቸውን ወይም ደግሞ ሲሜትሪያቸውን፣ ቁስለት አለ ወይ፣ የጡት ጫፍ መሰርጎድ አለ ወይ፣ የቆዳ መሸብሸብ አለ ወይ፣ የሚፈስ ፈሳሽ አለ ወይ የሚለውን ነገር ቼክ ማድረግ ማለት ነው። ከዛ ካያችሁ በኋላ ደግሞ በእጃችሁ ዙሪያውን ትነኩታላችሁ። እብጠት ነገር አለ ወይ፣ ለየት ያለ እብጠት አለ ወይ የሚለውን ቼክ ታደርጋላችሁ። ሶ እንደዚህ አድርጋችሁ እብጠት ነገር ካለ ወይም የተለየ እኔ ነገርኳችሁ ነገር ካለ በአስቸኳይ እንግዲህ በመሄድ ቶሎ ብሎ ያው ጡት ካንሰርም ቢሆን እጢም ቢሆን ካለ ቶሎ ብሎ እንዲታከም ትልቅ አስተዋጽኦ ያደርጋል ማለት ነው። እንግዲህ ለዛሬ ይዤላችሁ የመጣሁት ይሄን ይመስል ነበረ። ዶክተር ሳራ ዮሐንስ ነኝ። ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት ማድረግ እንዳትረሱ። እንግዲህ ሴቶች ለጓደኞቻችሁ፣ ለሴት ጓደኞቻችሁ፣ ለእናታችሁ፣ ለልጃችሁ ላኩላቸው። ወንዶችን ብትሆኑ እንግዲህ ጠቃሚ ቪዲዮ ስለሆነ ለባለቤታችሁ ወይ ለእጮኛችሁ ወይ ለልጃችሁ ወይም ደግሞ ለእናታችሁ ላኩላቸው ማለት ነው። ሁላችንም አመሰግናለሁ። እወዳችኋለሁ። በሚቀጥለው ቪዲዮ እስከንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው።